ወገኖቼ ዘላቂ ደስታ በዚህ ዓለም የለም። ዘላቂ ደስታ ያለው በክርስቶስ ብቻ ነው። እስቲ አሜን። ጳውሎስ ይህን መልእክት የሚጽፈው እስር ቤት ሆኖ ነው። የሚገርማችሁ ነገር እስር ቤት ያለው ሰው ከተማ ያለው ሰው ያጽናናል። በማ ከሆነ በጌታ ከሆነ ኢየሱስ ጌታ ነው። እውነት እኮ ነው የምነግራችሁ። ይሄ በሰው ሎጂክ በሰው የህይወት ስርዓት ውስጥ የሚሆን ነገር አይደለም። እንዴት ማለት እስር ቤት ያለ ሰው ሄደ አንተ ራስህ አይዞ በርታ፣ እግዚአብሔር ካንተ ጋር ነው፣ ነገ ትወጣለህ፣ ሰው ትሆናለህ ነው አይደል የሚባለው? ጳውሎስ ግን እንደዛ አይደል። ለታየው ሰው እሱ በጌታ ምን ይበል ይላል? ደስ ይበልህ ይላል። ለማሰላችሁ እሱ እያስመሰለ አይደለም። ያ ደስታ እዚህ ውስጥ አለ። አሜን። አሁን ይኸውላችሁ ይሄንን ዘመን ይሄንን ዓለም የሚደፍረው ማን ነው ካላችሁ በጌታ ደስታ የተሞላ ብቻ። ወገኖቼ የሰው ደስታ ብር አይደለም። መጨረሻ ላይ የምነግራችሁ ነገር አለ። የሰው ደስታ መኪና ላይ አይደለም ያለው። መኪና የገዙ ሰዎች አሁን ተመልሰው ጭንቅ ውስጥ ናቸው፣ ስጋት ውስጥ ናቸው። እንደውም አንዳንዱ ቤንዚን ያለው ሰው መቀየር እያሰበ ነው፣ በሻክት እያለ ነው፣ ከእጄ እንዴት ላውጣ እያለ ነው ወገኖቼ። ምክንያቱም መኪና ላይ ደስታን ካረግ የመኪና ዋጋ ችግር ውስጥ ሲገባ ደስታ ይወሰዳል። የማይወሰድ ደስታ ወገኖቼ ጌታ ብቻ ነው። አንድ ሰው ካፒቴን ሰለሞን ይባላል። ምናልባት ሰምታችሁ ይሆናል። ኢቲቪ ላይ ተጋበዘ። ማለት 10 ምናምን እንትኖች አሉት። ይሄ የሀገር ውስጥ በረራ የሚያካሂዱ አውሮፕላኖች ማለት ነው። እና የጋበዘው ኢቲቪ ነው፣ የመንግስት ቻናል። ሰውየው ደግሞ መንፈሳዊ ጌታ የተባረከ እና ጠየቁት፣ አንተ እንደ ሌሎቹ ዓለማዊ ሰዎች 5 ስታር ሆቴል አትገኝም፣ 7 ስታር ሆቴል የለም፣ ለምን ተሰጥተህ በጣም ማለት ምንድነው ምክንያቱ አሉት። ሰዎች 7 ስታር ሆቴል የሚሄዱት ደስታ ፍለጋ ነው። ለንደን ነው የሚሄዱት ምን ፍለጋ ነው? ደስታ ፍለጋ ነው። ሳውዲ አረቢያ ሄደው ሰው ለምንድን ነው? ደስታ ፍለጋ ነው። አንዳንድ ያላቸው ሰዎች ወገኖቼ ገንዘባቸውን አውጥተው ዱባይ ይሄዳሉ። ምን ፍለጋ? ደስታ ፍለጋ። አየህ፣ እነሱ ደስታ ፍለጋ የሆነ ሆቴል ይሄዳሉ። እኔ ደስታ አልፈልግም፣ ደስታ እሱ ውስጥ አለ። አሜን። ደስታ የት ነው ያለው? ስለነገራችሁ ደስታ የሚባለው ነገር አድራሻው ያለው ጌታ ጋር ነው። ያው እውነተኛው ደስታ ማለት አርቲፊሻሉ ደስታ ሞልቷል። ይኸውላችሁ መጽሐፍ ቅዱስ ሲናገር ሙሴ በግብፅ ከሚገኝ ወርቅና ብር ለጊዜው በኃጢአት ከሚገኝ ደስታ በኃጢአት ውስጥ ደስታ የለምኛ አላለም አልወጣንም። እንደዛ ብለን አናሸችሁ። ደስታ ምንድን ነው? ይሄ በዓለም ውስጥ የሚመስል ደስታ አለ። በዛ በመጠጥ የሚገኝ ደስታ አለ። በምንድን ነው? በስርቆት በሙስና የሚገኝ ደስታ አለ። የለም እንዴ? ኧረ ሞልቷል አለ። እሱ ግን ወገኖቼ መጽሐፍ ቅዱስ ሲናገር ቁርአን 12 ላይ ነው ለጊዜው እስቲ ለጊዜው ወለ ሞልቷል። እውነቴን ነው የምነግራችሁ። ለጊዜው በኃጢአት የሚገኝ ደስታ ሞልቷል። ሙሴ ግን እሱን አልመረጠም። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከክርስቶስ ሕዝብ ጋር መነቀፍን መረጠ። ምርጫችን ጌታ ይሁን። እውነተኛውን ደስታ መለማመድ ከፈለጋችሁ ወገኖች ጨካኝ አማኞች ነው። የዚህን ዓለም ደስታ የናቃችሁ ወገኖቼ በእውነት ነው የምነግራችሁ። መቼም እኛ እዚህ ከተገኘን አስመስለን የውሸት ስብከት ተሰባብተን ማውጣት ጥሩ አይደለም። እኔ እንደዛ አላም እውነቱን ነግሬያችሁ ብሄድ ይሻላል። ራሳችሁን አታታሉ በሆነ ነገር። አብዛኞቻችሁ እዚህ የተሰበሰባችሁ ወጣቶች ናቸው ወገኖቼ። ነጋችሁ ምን እንደሆነ አታውቁ። ትምህርቴን ሲጨርስ እውነተኛ ደስታ አገኛለሁ ብላችሁ የምታስቡ ከሆነ ተሳስታችኋል። ሀብታም ሲሆን ሰዎች የያዙትን ሲይዝ ያኔ ደስታ ይመጣል ብላችሁ የምታስቡ ከሆነ ተሳስታችኋል። እውነተኛ ደስታ እዛ ጋር የለም። እህቶቼ፣ ወንድሞቼ፣ ሰዎች የመጨረሻ የትምህርት ደረጃ ዶክትሬታቸውን ይዘው ብቻቸውን እያወሩ የሄዱ ሰዎች አሉ፣ እብዶች። አንዳንድ ሰዎችን ኦፕራሽን ሰርጀሪ ሲሰሩ የሆነ የሕክምና መሳሪያ ዕቃ ውስጥ የሚረሱ አእምሯቸው በሌላ ነገር የተያዘ። አንድ ነገር ልንገራችሁ። ምናልባት እዚህ ውስጥ በጣም አካዳሚካሊ ብዙ የተማራችሁ ሰዎች ልትኖሩ ትችላላችሁ። ሰው በዚህ ዓለም
በጣም ሰክሲድ አደረገ የሚባለው ትልቅ የህይወት ደረጃ ላይ ደረሰ የሚባለው በትምህርት ዓለም ዶክተሬቱን ሲይዝ አይደል? ደግሞ በሀብት ደረጃ መኪና ሲገዛ ቤት ሲሰራ አይደል? የሆነ ድርጅት ነገር ምናምን ሲኖረው በጣም እንትና ተባርኳል አይደል? ምን ነው ባይዘይ እነኚህ ነገሮች ስህተት ናቸው እያልኩ አይደል? ተምሮ ዲግሪ መያዝ በጣም ጥሩ ነው። ማስተርስ መስራት ፒኤችዲ መስራት ጥሩ ነገር ነው፣ መልካም ነገር ነው። እግዚአብሔር የተባረከ ይሁን። የሰው እውነተኛ ደስታ ግን እዛ ውስጥ አትሞኝ።